كيف تشارك يا عبد الله እንዴት ትሳተፋለህ አንተ የአላህ ባሪያ وتحتفل ታከብራለህ مع من يشتم ويسب ጌታን ربك ከሚሳደብና ከሚዛለፍ አካል نعم አው النصارى يسبون ክርስቲያኖች الله አላህን ይሳደባሉ فهذا نبينا عليه ይሄው الصلاة ነብያችን والسلام አለይሂ ሰላቱ ወሰላም يخبرنا عن ربنا عز وجل ጌታችን በቀጥታ ይነግሩናል فيقول እንዲህ አሉ يقول الله الله تبارك وتعالى وتعالى እንዲህ ብሏል يشتمني ابن آدم የአደም ልጅ እኔን ይሰድበኛል يشتمني ابن የአደም آدم ልጅ እኔን ይሰድበኛል ولم يكن له ይሄ ذلك ግን አይገባውም ነበር فأما شتمه እኔን إياه ሰደበ የሚባለው فيقول መናገሩ إني ነው اتخذت እኔ ልጅ ولدا ولم እንዳለኝ أتخذ እኔ ولدا ግን ልጅ የለኝም وليت ምን شعري ነበር ባወቅኩ تحتفل مع ከማን من ጋር ነው የምታከብረው وتشارك مع من የማንንስ በዓል ነው የምትጋራው تشارك مع الذين ከነዚያ አላህን يسبون ከሚሳደቡት الله ጋር ነው የምትጋራው تهنئهم بماذا በምንስ ነው እንኳን አደረሳችሁ የምትላቸው تهنئهم بالكفر በክህደት ነው እንኳን አደረሳችሁ የምትላቸው تهنئهم بنسبة الولد የአላህ لله ልጅ አለው ስላሉ ነው እንኳን አደረሳችሁ أي የምትላቸው خطر ምን هذا አይነት ከባድ ነገር ነው ይህ أن يصاب المرء في عقيدته የሰው وهو لا ልጅ يشعر በእምነቱ ሲጠቃ እርሱ ሳያስበው عباد الله የአላህ ባሮች ليس الواجب علينا أن نشاركهم በእኛ في ላይ أعيادهم ያለብን ግዴታ በዓላቶቻቸውን መሳተፍ አይደለም واجبنا እንደ كمسلمين ሙስሊምነታችን ያለብን أن ግዴታ ندعوهم إلى الله ወደ عز አላሁ وجل ዐዘ ወጀል ልንጠራቸው أن نبين لهم ልናብራራላቸው الحق الذي جاء من عند ከአላህ الله ዘንድ የመጣውን እውነታ ولتكن منكم أمة يدعون إلى ከእናንተም الخير ውስጥ ወደ በጎ ነገር የሚጠሩ ህዝቦች ይኑሩ ባለው መሰረት ومن أعظم الدعاء ወደ إلى መልካም الخير ነገር ከመጣራት ውስጥ ዋናው ደግሞ دعاء الأمم الكافرة ካፊር إلى ህዝቦችን الإسلام ወደ እስላም መጣራት